ኢንስቶል ያደረገው ማንኛውም ነገር በምርምርና ፍልሰት መፍጠር እስካልቻልክ ድረስ ታጥቅ ያለው አይሲቲ ያለ ወይም ፕሮሴስ ዋርፌር ላይ አክቲቭ አክተር ነኝ ብሎ ማሰብ አይቻልም ማለት ነው። ያን ለመከላከል ለመገዳደር the only way ያለው የፈጣሪውን አይነት ካፓሲቲ መፍጠር ብቻ ነው። ገዝቶ የሚጠቀመው ኃይል ኮምፒት ለማድረግ የምትሰራ ከሆነ የገዛ የሚያመጣው ካንተ በጣም በከራቅ ኃይል ጋር ስለሆነ አቺቭ አታደርግ። በመሆኑም እያንዳንዱ የኳሊቲ አሹራንስ ስራችን ዓለም አቀፍ ስታንዳርድ ይጠብቃሉ። እናንተ በራስ ስትጠቁ እኛ ሶፍትዌር ሰርተን የኛን ለመጠቀም ትቸገራላችሁ። ለመከላከል ለጥቃት ሳይሆን ለመከላከል ማለት ነው። ወይ ደግሞ ሌላ ኢሹ ሲነሳ አንዴ ያስተጠራቢ በፊት ከዛ በኋላ ብዙ ያስባሉ ሰው ምን ያክል ታይም ዌስት እንዳደረገ አንድ ኢትዮጵያዊ ለማሳመን የተለመደ ነገር አለ። ክቡር ኤክስ የሚፈልጉ ሰዎች አላደረኩም እንደሱ እኔ ይሰራው አላለ ምን ያክል እንደፈጀብኝ ታውቃለህ? ሁሌ ያስባሉ ምን አይነት ሶሳይቲ ጋር ነው ያለው። ሌላ ዓላማ አላቸው ብዬ አልገምትም። ሰዎቹ ፍላጎታቸው ሌላ ነገር ላይሆን ይችላል፣ ግን ተደምሮ አገርን መከላከል ተደምሮ መጥቀም መቻል አለበት። ግብርና ካለ ቴክኖሎጂ የትም አይደርስም። ብቻ ሀገር 10% አደገች 20% አደገች በፊት ዜንሽ ማርኬት ካልተዘጋጀን በጫውታ ውጭ ነው። ዝግጅቱ ሁለንተናዊ መሆን አለበት። ግብርናው ሲያድግ ሌላ ሰፖርቲቭ ኮርስ አብሮ ካደጉ ለሀገር ጊዜ ያደርጋል። ያም ደግሞ መደመር ከቻለ እና የፍላጎት ችግር ሳይሆን ቤዚካሊ የእውቀት ችግር ነው ያለው። አይ ቲንክ የዶክተር አብይ ፍልስፍና እና መደመር ማለት ውስጥ ላይ ብቻ አይደለም፣ ተቋሙ ላይ ብቻ አይደለም፣ ሌሎች አካላትም ከዚህ ቪዥን ጋር መደመር መቻል አለባቸው። ቪዥኑን ማወቅ መቻል አለባቸው። የኛ መሻት እንደጀመረ የተጀመረ በጣም በጎ ጅምሮች አሉ። ቴክኖሎጂን በልማት ይሄ መቀጠል የሚችለው መደመር ከቻለ ብቻ ነው የሚል ሀሳብ ይይዛል እና ከፋው ጋር ተያይዞ ለምሳሌ ቴሌኮም ላስት ይር ወደ 60 በዚህ ዓመት ከመቶማን በላይ ሚሊዮን ብር ሴቭ አድርጓል። ኢትዮጵያ ውስጥ ትልቅ የአይቲ ኢንጂነር ካፓሲቲ ያለው እዚህ ወደ 800 አካባቢ ኢንጂነሮች አሉ። ትልቅ የኢንጂነር ስብስብ ነው ያለው። አሁን ኃይል እየጨመረ ነው። በጥቂት ዓመታት ወልታ ውስጥ እስከ 2000 እንደርሳለን ብለን እየሰራ ያለው። ስለዚህ የእናንተ ተቋም ነው ለመጠቀም እስከተዘጋጁ ድረስ እኛ ዝግጁ ነን። ሀሳብ ካላችሁ ሀሳባችሁን ወስደን እንደ ግብዓት እንጠቀምበታለን። የዛሬ 3 ዓመት አብይ ጋር መጀመሪያ ሳውዝ አፍሪካ ስንገናኝ የነበራቸው በጣም ከባድ ፍላጎትና ስሜት ይታየኛል። መስራት ይፈልጉ ነበር። ከተለያዩ ሀገሮች ያገኙትን ልምድ ኢትዮጵያ ውስጥ በስራ ማሳየት ይፈልጉ ነበር። የሚጠይቁት ነገር የተመቻቸ ሁኔታ ብቻ ነው የነበረው እና ያኔ ምን ሊሰሩ እንደሚችሉ በአጠቃላይ ገምት ነበር። ይሄን ያክል ግን አልገምትም ነበር። ያልነበረ አዳዲስ ብዙ ነገር ፈጥራቸዋል። በበኩሌ በጣም ደስተኛ ነኝ። ያው ወጣቶቹ መድረኩን ለመድረኩ የሚመጥን ብቃት ለመሸከም እየተዘጋጃችሁ እንደሆነ የሚያሳይ ነው። ያው በዚህ ደረጃ መዘጋጀታቸው ለሁላችንም ኩራት ነው። በርቱ። ወደፊት ጉዟቸው የተሳካ እንዲሆን በኮሚኒኬሽን ጉዳዮች ጽሕፈት ስም በኢህአዴግ አመራር ስም ምኞቴን እገልጻለሁ። በአጭር ጊዜ ብዙ ነገር ዴሊቨር ማድረግ እንደሚቻል በተለይ ለወጣቱ አቅጣጫ ኃላፊነት ሰጥተና ናርገስ ታሰማራው ይህን ስሪ የትኛው የሁሉ ስራ ሰርተዋል እንደምትባል በርፎር በአጭር ጊዜ ብዙ ስራ መስራት እንደሚቻል ነው የምታደርገው። ሁለተኛ ይሄ አብዛኛዎቹ ወጣቶች መሆናቸው ስታያቸው ተስፋ ይሰጣል። ለመደመር መቸገር የለብንም። የምንደምረው ለሰርቫይቫል ለእድገት ለምናምን ሳይሆን ለሰርቫይቫል ነው። ሰርቫይቪንግ የት ሰርቫይቭ ለማድረግ ደግሞ መደመር አለብን የሚል አስተሳሰብ መያዝ አለበት። ከባንክ ከቴሌ የሚፈልገው ፖዚቲቭሊ መደመር። ፖዚቲቭ ከተደመረ ባንክም ይቀየራል፣ ኢንሳም ይቀየራል፣ ቴሌም ይቀየራል፣ ሀገር ይቀየራል። የኢትዮጵያ ትልቁ ችግር መሪነትን እንደ ርስት ይወስዳል ሰው። ከሌለ ይሄ ተቋም ምን ይሆናል ይባላል። ስለዚህ ይሄን ነገር ማመን የለብንም። እኔ ለምሳሌ በቃ 2 ዓመት ከሰራው እዚህ ተቋም ከዚያ በኋላ ሌላ ቦታ እሰራለሁ። እንደ መርህ መውጣትና መተካካት የሚለያዩ ነገሮች ናቸው። እንዴት ይለያያል? ለምሳሌ ብርሃኑ ጀምሮ ሪሰርች ላይ 10 ሰዎች አሉ።
10 ሰዎች አሉ። አሁን ወይ ቢኒያም የጀመረው ስራ ላይ 10 ሰዎች አሉ። ቢኒያም ሲወጣ ከ9ኙ አንዱ ቢኒያም ሪፕሌስ ማድረግ የማይችል ከሆነ ሞት ነው። ይሄ መጥፎ ነገር፣ መጥፎ ካልቸር። ስለዚህ አሁን እኔ ማክሲመም 1 ዓመት ወይ 1 ዓመት ተኩል ኢንሳ ውስጥ ቆያለሁ ብዬ ወስኛለሁ። እኔ እንኳን ብዙ አጀንዳ አይደለሁም፣ ማንም ሰው ሊተካኝ ይችላል። ግን ሌላ ምርምር ላይ ያለ ሰው በዚህ ጊዜ ውስጥ አንድ ኤክስ የሚባል ሰው የሚተካው ሰው መኖር አለበት። እኔ አሁን ባለው ሲናሪዮ ቤስት 4 ሰዎች አሉ ተቋሙን ይዘው መሄድ የሚችሉ። እኔ ብኖርም ባልኖርም ከበደ ቢኖርም ባይኖርም ከአራቱ አንዱ ተቋሙን ይዘው መሄድ ይችላል። ስለዚህ 4 ሰዎችም ራሳቸውን ያውቃሉ፣ እኔም ያውቃቸዋል። የኔ ኤግዚስተንስ አጀንዳ አይደለም ማለት ይሄ የሆነ ያለው ግን ላስት ሚኒት ስወጣ ሳይሆን አሁን እያለሁ አብሬያቸው እያለሁ እነዚህ ሰዎች ተቋሙን በቀጣይነት የሚወስዱ መሆናቸውን ያውቃሉ፣ እየተዘጋጁ ነው፣ እየሰሩ ነው፣ እያገዙ እየሰሩ ነው። ስለዚህ እኔ ጣጣዬን ጨርሼ ስወጣ ከነዚህ ሰዎች አንዱ ደግሞ ጫዋታውን ይቀበልና ይቀጥላል። ሩጫችን እንዲሳካ ግን መልመድ ያለብን ባህሪዎች አሉ። አንደኛው እንደ ሶቅራጥስ ራስን ማወቅ ነው። ኢንፋይናይት ፖቴንሻልህን ማወቅ ማውጣት። ሁለተኛ እንደ ሶሶ ራስን መቆጣጠር። ኢሞሽናሊ የምንወስን ኢሞሽናሊ የምንጣላ የምንነጋገር ከሆነ ኤቭሪቲንግ ቢከምስ ኔጌቲቭ። ለምሳሌ ቢኒያምን እንደዚህ ስለው ፖዚቲቭ አስተሳሰብ ካለው ሊወድቅ ሲል ደገፍኩት ብሎ ስለሚያስብ እኔ ጋ ያለውን ኔጌቲቭ አስተሳሰብ ይገለዋል። ግን እኔ ገና እንደዚህ ስል ዋ ይለኝ ይቀጥላል። ያንተ ሪስፖንስ ከኢቨንቱ ጋር ተደምሮ አውትካም የሚያመጣው። አውትካሙ መልካም እንዲሆን ሪስፖንሳችን መልካም መሆን አለበት። ሶስተኛው ራስን መስጠት። ብዙ ጊዜ እንደ ኢየሱስ ነበር የምለው የሃይማኖት ሰዎች ክብር ስለሚላቸው ስሙ መጥራት ይቻላል፣ ግን ራስን መስጠት። ኖት ቱ ዊን ግን ሰዎች እንዲያሸንፉ አትሞስት መስራት። ደስታውን ይመስላል ዩል ሴት ሞክሩት ታዩታላችሁ። ሰዎች እንዲያሸንፉ መስራት የማያልቅ ደስታ ያስገበኛል። በመሆኑም ራሳችሁን ወቁ። እናንተ ብቃት ያላችሁ ብዙ መስራት የምትችሉ ብርቅዬ ልጆች ናችሁ። የምነግራችሁ ውስጤ ነው። ያን ብቃታችሁ በኢጎ እንዳታበላሹት ራሳችሁን ለምትቆጣጠሩ አሴም ታይም ለጓደኛችሁ ለጓደኛችሁ ራሳችሁን አሳልፋችሁ ስጡ። ለመደመር ዝግጁ ሁኑ። ከእናንተ በላይ ከጎናችሁ ያለ ሰው እንደሚያቃስብ ዘን ዩል ዊን። ራያችንን ሩጫችንም የተሳካ ይሆናል። ሰው ግማሽ ነገር ጎዶሎ ነገር ከማየት ይልቅ የሞላውን ነገር እያየ ማለት ብርጭቆ ግማሽ ሙሉ ነው የሚል ኮንሰፕት ቲዮሪ አለመሆኑ ፕራክቲካሊ መስራት እንደሚችል ዛሬ አረጋግጫለሁ። በእነዚህ ሰዎች እነዚህ ለመደመር ለመተካካት በሀሳብ ተደምሮ ሀሳባቸውን በእኛ ውስጥ ለማኖር የመጡ ሰዎች ናቸው። ይህን አስተሳሰብ በከፍተኛ ደረጃ ቤንች ማርክ ማድረግ አለብን። እንዴት ነው ተደምረን ሀሳባችንን የምናሰርጸው? አንድ ነገር ልንገራችሁ፣ ሁላችንም ባለቤት ሁላችንም እንወዳለን። ብቻችንን ግን ባሎች ነን። ስንደመር ብቻ ነው ለውጥ የምናመጣው። ከማይንድ ሴት ጋር የሚያዝ በጣም ኢምፖርታንት። አዘ ኢንድ የሁሉ ነገር ውጤት ሰው ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ራሱን ሲያቅ ያለውን ቫልዩና ጋፑን ሲለይ ጋፑን ለመሙላት ወንድሙ ጋር ሲሄድ እንደ ሀገር እንደ ቡድን ማደግ ይቻላል። ኢንሳ ውስጥ አሁን ያለው አባል የራሱ የሆነ ቫልዩ ቢኖረው የራሱ የሆነ ደግሞ ሊሚቴሽን አለ። ያ ሊሚቴሽኑ ገንዘብ ሳይከፍልበት በቀላሉ ከእናንተ ሊያገኘው ይችላል። እናንተ ጋር ካለው ቫልዩ ደግሞ ብንጨምር የበለጠ እናድጋለን እና ማይንድ ሴት ላይ እየሰራን ነው። የዛም ውጤት ይመስለኛል አሁን መገናኘታችንን የኔጌቲቭ ሲግናል አያዋጣም። እንደ ሀገርም እንደ ተቋምም እናቁም፣ እንደመር። እናንተ ብቻ ማሽን ቼንጅ ውጤቱ ያማረ ቢሆንም ይኮሰኩሳል ብያችኋለሁ። እኔ እርግጠኛ ሆኜ የምነግራችሁ በዚህ ደረጃ
ፎከስ አድርገን በሰራን ቁጥር ኢንሳን ሳይሆን ኢትዮጵያን የሚቀይሩ ሰዎች እናፈራለን። ከዚህ ውስጥ ለጊዜው ያልተለመደ ሊሆን ይችላል ብለናል። ሂውመን ተኮር ማለት እኔ ኃላፊ ስለሆንኩ ቡና ቢሮ የቀረበልኝ ዱባ የሚሰራው ሰው ደግሞ ቡና ፍለጋ ሜዲፎ እየተመላለሰ ሂውመን ተኮር መሆን አይችልም። ፋላሲ ነው። ቢኮዝ ቅድም እንዳልኳችሁ ሊደርስ ራይት ዲሲሽን እንጂ ራይት ታይም አይጠብቁም። ትወስናለህ። የሚያላዝን ያላዝናል፣ የሚጓዝ ይጓዛል። ውሾች ይጮኻሉ፣ ግመሉ ግን ጉዞ አያቋርጥም። የያዝነው መስመር ትክክለኛ ነው። ሰው ላይ ፎከስ ማድረግ አለብን። ያ መንገድ በኤክስተርናል ፋክተርስ ማቆም የለብንም። ሁለተኛው ኢምፖርታንት ነገር የተማርነው አይዲያን ሼር የምናደርገው ለውጥ ያስፈልጋል። እቺ ሀገር ካልተለወጠች ዜጎች መኖር ወደማይችሉበት ደረጃ እየሄዱ ነው። እቺ ነገር የሚለውጥ ነገር ደግሞ ሲመጣ ቢያንስ ዜጎች መዘጋጀት አለባቸው። ኢንሳን የሚቀይር ነገር ሲመጣ እያንዳንዱ የፊት ወንበር ላይ ያለም የኋላ ወንበር ላይ ያለም ሰው ሊዘጋጅ ይገባል። ኢፒአር የሚያመጣው ለውጥ ማንኛውም ለውጥ ካለ እኔ ዝግጁ ነኝ፣ እናንተም ዝግጁ እንደምትሆኑ ተስፋ አለኝ። መምጣት እንዳለበት ይታሰብ ነበር። ደግሞ የለውጥ ሞተር የሆኑ በጣም አርቀው የሚያስቡ ሰዎች ነበሩ። ለምሳሌ ከነዚህ ውስጥ የአሁኑን ጠቅላይ ሚኒስትር ብንመለከት በጣም ከፍተኛ ለውጥ መምጣት እንዳለበት ያምን ስለነበረ ፕሮፖዛል አቀረበ። ሰዎች መማር እንዳለባቸው በተለምዶ አይነት አካሄድ ማንንም ዲተር ማድረግ እንደማንችል በኢንፎርሜሽን የበላይነት ማምጣት የሚባል ነገር እንደማይታሰብ አቀረቡ። ከዛ በኋላ ይሄ ትምህርት የት ማስተማር አለብን የሚል የክሪፕቶሎጂ ትምህርት ነው ባይዘው ያኔ ፕሮፖዝ ያደረጉት የነበረው የት ማስተማር አለብን የሚል ነገር ተነሳና ወደ ደቡብ አፍሪካ ተላኩ። 6 ሰው ሆነን በዶክተር አብይ መሪነት ደቡብ አፍሪካ ለክሪፕቶሎጂ ስልጠና ሄድን። ከ8 እስከ 9 ወር የሚፈጅ ሰፊ ስልጠና ነው የወሰድነው። ሳውዝ አፍሪካ ሲማሩ በጣም አሄድ ነበር ዶክተር አብይ እና አክቹአሊ ሲመጣ ራሱ ሲሰጠው ሰርቲፊኬቱ እንግዲህ ያኔ 100 አለቃ ነው ጄኔራል ዶክተር ብሎ ነው የሰጡት። ከምጥቀቱ ብዛት እነሱ ራሳቸው ጄኔራል አድርገውት ዶክተርም ብለውት ነው እንትኑን የሰጡት። ዓለም አቀፍ ያለውን የዚህ ሳይበር ሴኩሪቲ ጉዳይ ይሄን ወደ ኢትዮጵያ እንዴት ማምጣት እንደሚችል ከፍተኛ ፍላጎት እንደነበረውና በወቅቱ እዚህ የነበሩ አመራሮችም በስልክ ከፍተኛ ኮሙኒኬሽን ያደርግ እንደነበር አስታውሳለሁ። በተለይ በወቅቱ የነበሩ የመንግስት ባለስልጣናት ለአንዳንድ ጉዳይ ሳውዝ አፍሪካ ሲመጡ እነሱ ጋርም ዲስከስ ያደርግ እንደነበር አስታውሳለሁ። ከዚያ በኋላ ከተመለሱ በኋላ የኢንፎርሜሽን ሴኩሪቲ ተግባር ያስፈልገናል። ስለዚህ ሀገርን መከላከያ እንደሚከላከል ሁሉ የአይቲ ቴክኖሎጂ ሲስፋፋ ደግሞ ራስን የቻለ መከላከያ ያስፈልጋል የሚል ይህን ተቋም መመስረት አለብን የሚል ሐሳብ የመጣ ከዚያ በኋላ ነው። ከስልጠና ከመጣ በኋላ ነው በዋነኛነት ይሄ ቀደም ያልኩን ጋፕ መዝጋት ያስፈልጋል፣ ለዚህ ደግሞ ተቋም ማቋቋም ያስፈልጋል የሚል አጀንዳ እንደ ኢሹ ሆኖ መውጣት የጀመረው። ስለዚህ ያኔ ከስልጠና ሲመጣ ይህንን አይዲያው ለበጣም ብዙ ሰዎች ሽጦታል፣ ይህንን ራእዩን አጋርቷል። አብይ ይሄ ነገር በሀገራችን ተግባራዊ እንዲሆን እጅጉን ጓግቷል። እንደው ምንም ቢከለከልም የሚቆምም አይነት የነበረ አይመስል መንፈሱ። እኔ እስከማውቀው ይሄን ሐሳቡ አብሮት ከሰለጠኑት 2-3 ልጆች በቀር በጣም ወጣቶች ናቸው። ልኩ አስተማሪውም የተረዳ የነበረ አይመስለኝም። እንደገባኝ ሐሳቦቹን ሲያመነጭ እውነት እነዚህን ነገሮች ተምራችኋል? አዎ። ይሄን ታውቃላችሁ? ይሄን ተግባራዊ ማድረግ ትፈልጋላችሁ?
የበለጠ በጠየቅኩት ቁጥር ደግሞ የበለጠ ነገሮችን አስረዳኝ። እጅጉን በጣም ተግባባን። ለጠቅላይ ሚኒስትሩ ማማከር ነበረብኝ በአስቸኳይ። እውነት ይሄንን ይዘዋል? አዎ። ይሄን የያዙ ልጆች መጥተዋል ይለኛል መለስ ዜናዊ እና ልጆቹን አገናኘኛ። በጣም ጥሩ አሁኑኑ ልክልሃለሁ። ጠቅላይ ሚኒስትሩ ጽሕፈት ቤት ሄድን አቶ መለስ ጋር እዛ ይሄንን ራእዩን ወዴት ሊደርስ እንደሚችል ዓለም ወዴት እየሄደች እንደሆነች እኛ በሳይበር ከፍ ወዳለ ደረጃ ካልደረስን ተጽዕኖአችን ደካማ እንደሚሆን ይሄን ሁሉ በማስረዳት ጥሩ መተማመን ላይ እንዲደረስ ድጋፍ እንዲደረግ በማስረዳት በኩል በጣም ትልቅ ሚና ነበረው። እኔ ደግሞ የበለጠም ደስ ያለኝ እንደውም ይሄንን ስራ እኔ ራሴ ልስራ እኔው ልምራ ይለኛል መለስ ዜናዊ አርገው ነው እና በዚህ መልክ ተጀመረ። በ1999 ዓመተ ምህረት ኢመደማ በሚል የኢንፎርሜሽን መረብ ደህንነት ማዕከል በሚል ተመሰረተ ማለት ነው። ተቋሙን ተልእኮ ሊሸከሙ ይችላሉ፣ ሊሰሩ ይችላሉ የሚባሉ ከመከላከያ ሰራዊት አባላት በተለያየ ቦታ ስንሰራ ከነበርን ሰዎች የተመለመልኩ አንዱ ነኝ ማለት ነው። ጆይን ሳደርግ የተለየ ኢነርጂ ነው። በቃ ሌላ ዓለም ላይ ያለህ ነው ይመስልህ። ቁጭ ብለህ ዲስከስ ስታደርግ ከነ አቢይ ጋር ዲስከስ ስናደርግ ፍላጎቱም ኢንተረስቱም ሀገር ብቻ ሳይሆን ዓለምን በዚህ ኤሪያ መምራት የሚያስችል መንፈስ ዕውቀት መፍጠር ይቻላል የሚል ይቻላል መንፈስ በስፋት ያለበት እና በዚህ አሁን ያሉ ቴክኖሎጂዎች በብዛት ስምምነት የሚጀምሩ ስለሆኑ ከወዲሁ ማወቅ አለብን። ቻለ ኦልዌይስ ሰርፕራይዝ መሰረት ይመጣል። የጀኔሬሽን ሪስፖንስ ነው የሚለው በፕሮሰስ ውስጥ እየተማር እያስተማር በየንበት ውስጥ በጣም በርካታ መሪዎች እንዳሉ ማየት ይችላል። ኢመዴ ውስጥ ከኛ በተሻለ ተቋሙ ወደፊት የሚወስዱ መሪዎች መኖራቸውን አረጋግጫለሁ። ይሄ የዚህ ፕሮሰስ ውጤት ነው። ለኢመዴ ያን ነገር ያስፈልገዋል። besides vision, that's love. We have to love each other. Love comes in everything. ብዙ ችግር አለ፣ ብዙ ፕሮብለም አለ። ለሁሉም መፍትሄ ፍቅር ነው። ፍቅር ካለ ቪዥን ያድጋል። ፍቅር ካለ ትረስት ይፈጠራል። ፍቅር ካለ ዳይናሚክ ይፈጠራል። ስኬቲ ሜንታሊቲ አቮይድ አድርገን ሮተር ነገር እያሰብን አብረን የምናልፍበት መንገድ እንፍጠር። ቢኮዝ ህጎች የተጻፉ የሚያጻፉ ነው ይችላል። ህጎች አሰምሽኖች ሊሆኑ ይችላሉ። we can break this አዲስ ነገር ይሄን ሲፈጠር ላፍ ቢጀር ላፍ ማለት ከሁሉም አንግል የሚፈስ ማለት ነው። ይሄ ከሆነ የጀመርነው ይሳካል፣ ያልጀመርነው ይጀምራል፣ ያልጨረስነው ያልቃል። ይህን ሽልማት ለየት ስለሚል አንድ የተነሳላችሁ ሁላችሁ ከፍተኛ ጭብጨባ ታደርጋላችሁ ለአቢይ አህመድ። ፍቅራችን ለመግለጽ ሁላችን እንደምንወደው እንደምናፈቅረው መግለጽ አለብን። እናንተን ወክዬ አብርሃም በላይ ወክዬ ሄጄ እንድስመው ፍቀዱልኝ። አቶ አቢይ አህመድ ባሳዩት በሳል አመራር እንኮራለን ይላል። በጣም እናመሰግናለን፣ እንወዳቸዋለን። ከአቢይ ጋር ስንሰራ ያኔ ሁለት ነገሮቹ እስካሁን ድረስ ኢንስፓየር ያደርጉኛል። አንደኛው ቦልድ ውሳኔዎቹ ናቸው። ቦልድ ሊወስናል። የወሰነው ነገር ለማሳመን በቃ የማይቧጥጠው ነገር የለም እና ደግሞ ይሳካልታል፣ ያሳምናል። ይሄ የመሪ ትልቅ ኳሊቲ ነው ብዬ አስባለሁ። እንደዚህ ቢሆን እንደዛ ቢሆን ከሌንዲ ብለኝ እንደዛ ምናምን አይነት ካልኩሌሽን ውስጥ አይገባም። ስለዚህ ይወስናል። በቃ ቦልድ የሆኑ ውሳኔዎች
በቢሮክራሲው ያልተለመዱ በሀገሪቱ ያልተለመዱ ወይም እንደዚህ ዲስከስ ታደርግ እንትን የማትላቸው ውሳኔዎች ይወስናል። እኔ ሄዶ ማንንም ሳያሳምን የማይመጣበት በጣም ይገርመኛል። የተለየ ተሰጥኦ የተለየ ብቃት ሙሉ ዕውቀት ርቱ የሆነ አንደበት እንዴት እንደሚናገርና እንዴት እንደሚያሳምን የሚያውቅ ከዛ በላይ የሰዎችን ሳይኮሎጂ በሚገባ የሚረዳ ሁሉም ነገር ላይ መገኘት እንዴት ይቻላል? በጣም አስቸጋሪ ነው። የትኛውም ይሁን በተለይ ደግሞ በጣም ዝቅተኛ የሆነ ሰራተኛ ዝቅተኛ ሲባል ሰራተኛው ሳይሆን በስራ መደቡ በጣም እነዚህ የጽዳት የተላላኪ እንዲህ አይነት የስራ መደቦች አሉ። እዚያ አካባቢ በተለይ የሆነ ነገር ከተከሰተ ለምሳሌ ሀዘን ካለ ደስታ ካለ ምን ካለ እዚያ በራሱ በሚመራው ክፍል ውስጥ ያለ ኃላፊ መናገር አለበት ለዶክተር አብይ። ምክንያቱም ዶክተር አብይ ቀድሞ እዚያ ይገኛል ማለት ነው። እና ይሄ ራሱ በጣም የሚገርመኝ ነው። በቃ ለሶሻል ለሰው የሚሰጠው ክብር። ሁለተኛው ኢንስፓየር የሚያደርገኝ ሰዋዊ ኤሌመንቱ ነው። የተቸገረ ሰው ለመጠየቅ የተቸገረ ሰው ለመርዳት ሰው ካለው ነገር በላይ እንደሆነ ለማሳመን ጊዜ አያጣም። በፍጹም ጊዜ አያጣም። ለዚህ በቃ ቤትህ የሆነ ችግር ካለ ይሄዳል፣ ያነጋግራል፣ ያጽናናል እና ቤተሰብ ሁሉ እንደ ቤተሰብ አድርጎ ነው የሚቆጥረው። አብይ ሶሻል ጉዳዮች አጋጥሞ ወልደህም ይሁን ሀዘንም ኖሮ አንድም ቀን ቀርቶ አያውቅም ነው። በየትኛውም ደረጃ ላለ ሰራተኛ ባህሪው እንደዛ ነው። መቼ ጊዜ ያገኝተው ምናምን እስከምትደነግጥ ድረስ ማለት ነው። እስከታች ያለ ሰው የሆነ ነገር ካጋጠመው አብይ ያለ የመጀመሪያ ሰው እሱ ነው። ከሁሉም በላይ አዳዲስ ነገር ለመማር ለማወቅ ይሄን ያወቀውንና የተማረውንና ያወቀውን ነገር ደግሞ ተግባራዊ አድርጎ ሀገርን ከሌላው ጋር ተወዳዳሪ የማድረግ ምኞቱ ወሰን ያልነበረው ነበር። ይሄ እንግዲህ ገና ድሮ እኮ ገና አሁን እንግዲህ ስንት 40 ዓመት ሰው ወዘተ ገደማ ነው አይደል? ይሄ እኮ ገና ድሮ ከአንድ 10-15 ዓመት በፊት ያለውን ነው ማወራው። ቃል ገባለሁ። ዶክተር አብይ በኢትዮ ኤርትራ ጦርነት ላይ ስንገናኝ አገሪቷን የመምራት ፍላጎት እና አቅምም ሊኖረው እንደሚችል በዛ ጊዜ ይነግረኝ ነበር። ያኔ በመከላከያ ማዕረግ የመታለቃ ማዕረግነት ነበረው። ይሄን ይዞ ይሄን ራዕይ ሲነግረኝ እርግጥ አለቃዬም ስለሆነ ያን ያህል ምቀልድበት አልነበረም፣ ግን የማይመስል ነገር የሚናገር እንዳለ አድርጌ ሰማይ ነበር። ስለሚስጥር አይደለም አብይ ይሄን ሀገር እኔ መረዋለሁ የሚለው ሐሳቡ ሚስጥር አይደለም፣ ለሁሉም ሰው ነው የሚናገረው። በተለይ ደግሞ አብረን ለምንሰራቸው ሰዎች አብረን ከምንሰራ ጋር ይናገራል። ከዛ መጀመሪያ ላይ አንተ ልትስቅ ትችላለህ እንዴ ሰውዬ ምናምን ብለህ እንትን ትላለህ አይደል? እንዴ ታስቦ ነው ምናምን ትላለህ። ውስጥ ማትቀበለው ነገር አለ አይደል? እንደዛ ልትል ትችላለህ መጀመሪያ ላይ። በኋላ ግን አብረህ ስትሰራ ውሳኔዎቹን ስታሳይ ችግር ከሰዎች ጋር የማሳመን ሰዎች ጋር አብሮ የመስራት ወዘተ ነገሩ እያየህ ስትሄድ እና በሂደት ደግሞ እድገቱ እያየህ ስትመጣ ኦፍ ኮርስ ትገምታለህ። 97 ግን በቃ ቃል በቃል ይችን ሀገር በቃ መራታለሁ እኔ የሀገር መሪ ሲሆን ደግሞ ከሌ እንዲያረጋዋለሁ እያሉ ይናገሩ ነበር። ያኔ ለሰው እንደ ታለንቱ ማለት ነው። ምክንያቱ ያኔ ቁጭ ብለን ስንነጋገርም አይደለም እሱ እኛም ወደ ከፍተኛ ደረጃ እንደምንደርስ ነው የሚቀርጽ። በዛን ጊዜ ምንድነው ሲያደርግም የተሻለ ቦታ እንደሚደርስ ቃል በቃልም ጠቅላይ ሚኒስትር እንደሚሆን በቃ ሐሳቡ እንደዛ ስለነበር ቢያንስ ጠቅላይ ሚኒስትር ባይሆን ምክትል ጠቅላይ ሚኒስትር እንደሚሆን ግን አልጠራጠርም።
ሀገር አሁን ካለችበት የተሻለ ደረጃ የማድረስ አቅም እንዳለው ሙሉ እምነት አለኝ። ይሄን ለመሆን ግን የእያንዳንዱ ዜጋ የእያንዳንዱ ምሁራን ድጋፍ የግድ ያስፈልጋል። ሀገር እድለኛ ናች እኮ ስል ኢህአዴግ ማምጣት ያለበት ለውጥ አምጥቷል። ኢህአዴግ ችግሩ ዘግይቷል። ቢያንስ 7 ዓመት ዘግይቷል። ይሄ መዘግየት የተሰጠን ኪሳራ አለ። አሁን በየቦታው የሆነ ጉንፋን እዛም እዚህም ግጭት የሚለውን በሽታ ሁሉ ያመጣው ይሄ መዘግየት ባይዘገይ ይሄ ሁሉ ሳይሆን በሄድን ነበር ብዬ አስባለሁ። አብይ እና አብይን የመሳሰሉ ጭንቅላቶች ለሀገራችን የዘመኑ ጭንቅላቶች ናቸው። ፈጥኖ መሄድ የሚችሉ ጭንቅላቶች፣ ለውጥ ፈላጊ ጭንቅላቶች። ለውጡ ደግሞ ዝም ብሎ ይሄ ተነካኪ ለውጥ ተሻግሮ የሚሄዱ ለውጦች ማምጣት የሚፈልጉ ጭንቅላቶች ናቸው። ታዲያ ይሄ ኢትዮጵያን አሸጋግርም ብሎ ማሰብ እንዴት ይቻላል? ይሄ ኢትዮጵያን ያበላሻል ብሎ የሚያስቡት ለኔ እንግዲህ እዛው ድሮ የነበረ ቦታ ላይ ቆሞ የቀረ አስተሳሰብ የያዘው ሰው ብቻ መሆን አለበት ብዬ ነው ማስበው። ኢትዮጵያን መምራት ግን ከባድ ነው። አንዱ ወደ ኋላ ሰርተነው የመጣነው አላስፈላጊ ነገር ሌላ አዲስ የቤት ስራ ሰጥቶናል። እሱ ባይሆን ኖሮ ያ የቤት ስራ በጣም ከብደን ነበር ብዬ ገምታለሁ። እሱንም ያሻሽለዋል ብዬ ገምታለሁ። እሱን ካሻሻለውና እሱ ወደ ኖርማላይዝ ካመጣው ኢትዮጵያን ማሳደግ ላቢ ከባድም አይደለም፣ ከሚጠበቀው በላይ እንሄዳለን ብዬ እጠብቃለሁ። ያውም በአጭር ጊዜ ነው የምንገምተው። ግን መደገፍ ያስፈልጋል። ስንደግፈው ማንም ሰው በሚሰራው በትክክል ከሰራ ይችን ሀገር ለማሳደግ ምንም እንከን አይፈጠርም። ታማኝ መሆን አለበት። የመንግስት ሰራተኞች የህዝብ አገልጋይ መሆናቸው ማመን መቻል አለባቸው። ኢንሳ ውስጥም እያለ ብቻው አልነበረም የሚሰራው። በጋራ በአካባቢዎቹ የአካባቢው ያለ ሰው አሰርቶ ሰው አሳምኖ ነው። አሁንም ቢሆን በአካባቢው ያሉ ሰዎች አሳምኖ ከአካባቢው ካሉ ሰዎች ጋር በጋራ ከሰራ ያለው ቪዥን ያለው ሰዋዊ ኤሌመንት ያለው አጠቃላይ የረጅም ጊዜ ራዕይ ወደ ተሻለ ደረጃ ሊያደርስ ይችላል ብዬ ኤክስፔክት አደርጋለሁ። የሆነ ነገር ከተሰጠ ለሳቸው ከተሰጠ እሳቸው ከተባለው በላይ ነው የሚሰሩ መሯቸው ተቋማት። ስለዚህ አሁንም እያየን ያለነው በአገር ደረጃ እንደዚህ ዝም ብሎ በማውራት ሳይሆን በመተግበር ነው እሳቸው የሚፈጽሙትና እኔ በከፍተኛ ሁኔታ ሀገራችንን ይቀይራሉ የሚል ያለምንም መጠራጠር በኮንፊደንስ መናገር ይችላል። ይሄን ደግሞ ነገ ከነገ ወዲያ እድሜና ጤና ከሰጠን የምናየው ነው። ያንን ተቋም በአንድ መንፈስ በጋራ እንዲሰራ ያለምንም ልዩነት ሲያደርግ የነበረበት መንፈስ ነው እያደገ ያለው እየሰፋ ያለው። ያ ውጤት ካመጣ አሁንም ውጤት እንደሚመጣ አልጠራጠርም። ውጤት አምጥተናል ያኔ፣ አሁንም ውጤት እናመጣለን። ያው ለውጥ ሲሆን ሁሌ መንገራገጮች ይኖራሉ። በአንዴ ወደ መልካም አይሄድም። ብዙ ነገሮች መስተካከል ስለሚገባቸው ሲስተካከሉ ደግሞ አንዳንዱ ደፍርሶ ነው የሚስተካከል፣ መደፍረስ አለበት። አንዳንዱ ደግሞ ስሙዝሊ ትራንዚት ያደርጋል። ስለዚህ እንደየደረጃው እየተስተካከለ ግን የተሻለች ኢትዮጵያ እንደሚፈጥርና እንደምንፈጥር በጋራም ምንም ጥርጥር የለኝም።